ጽሑፉ የጀነራል አሳምነው ጽጌ ራስ ከዓለም አቀፍ የፖለቲካ መሪዎች ጋር በማነጻጸር ለሕዝባቸው የከፈሉትን ዋጋ እና ያስቀመጡትን አስተሳሰብ ይተነትናል። ጄኔራሉ እንደ ቶማስ ሳንካራና ማኦ ዜዱንግ ያሉ መሪዎች በተለያዩ ዘመናት ለሕዝባቸው አስተምህሮት እንዳስቀመጡና ሁሉ ራሳቸውን ለሕዝባቸው የገለጡት እውነትና የመሩበት መስመር ዘለቂያዊ ሆኖ እንደሚቀጥልም ጽሑፉ ይገልጻል። ጄኔራል አሳምነው የአማራን ሕዝብ አደጋ ተንትነናል፣ አስረድተዋል። ሕዝባቸውንም ከችግር ለማውጣት ታትረዋል። ይሁን እንጂ እንደ ሳንካራ ሁሉ ሩቅ ሳይጓዙ ሕይወታቸው ተቀጭቷል። ሕዝባቸውም አብዮተኛና ልጁን ነቃክቶ አለመጠበቁም የሚል ጥያቄ ይነሳል። ሆኖም የእሳቸው ሐሳብና ተግባር የዘለቂያዊ ትግል መሠረት ሆኖ የምስራቅ አፍሪካ ፖለቲካ የሚቀርጽ ኃይል መፍጠር ችሏል ብሎ ጽሑፉ ያቀርባል። ጄኔራል አሳምነው የፖለቲካ ምህዳር በሌለበት የህወሓት አፓርታይድ ስርዓት በሚመረቅበት ወቅት በመፈንቅለ መንግስት ስርዓቱ ለመገርሰስ ሞክረው ለብዙ ዓመታት ታስረዋል። ይህ ደግሞ እንደ ማንዴላ ሁሉ ህዝባዊነታቸውን የቆየ መሆኑን ያሳያል። ጽሑፉ የጀነራል አሳምነው ጽጌ እንደ ፖለቲካ ነቢይ ይገልጻቸዋል። እሳቸው ያስቀመጡት አስተምህሮ በተለይም በዘር ማጥፋትና በማንነት ፖለቲካ ላይ ምርምር ለሚያደርጉ አካላት ማጥቀሻ ሆነው አይቀሩም ይላል። የጀነራሉ ራስ ለዘመኑ ተሽከርካሪ ፖለቲከኞች ምሳሌ መሆኑን እና ህዝባዊ ጥያቄና ሀገራዊ ራዕይን አንግቦ የሚንቀሳቀስ መሪ እንደነበሩም ያሳያል። ከደብረ ማርቆስ ከተማ የመጣው ወጣት ተማሪ ናትናኤል አብዩ የአማራ ክልል የገጠመውን ከፍተኛ የጸጥታ ችግር ተቋቁሞ 11ኛ ክፍል ፈተናን በ3 ወር ብቻ ተምሮ ከፍተኛ ውጤት አስመዝግቧል። ናትናኤል እስከ 8ኛ ክፍል ድረስ መኪና የማይደርስበት ከወረዳ ከተማ 4 ሰዓት የእግር መንገድ በሚርቅ የገጠር ቀበሌ ተምሯል። የመብራት ኃይል ባለመኖሩ በትምህርቱ ለመጽናት በላንባ እና በጨረቃ ብርሃን ያጠና ነበረ። ከ9ኛ ክፍል ጀምሮ በክልሉ አቀፍ ደረጃ ተወዳድሮ በደብረ ማርቆስ በሚገኘው ሐዲስ ዓለማየሁ አዳሪ ትምህርት ቤት ትምህርቱን ቀጥሏል። ክልሉ ባጋጠመው የጸጥታ ችግር ምክንያት የ11ኛ ክፍል ትምህርቱን በ3 ወር ብቻ ተምሮ ከፍተኛ ውጤት በማምጣት አስደናቂ ታሪክ ሰርቷል። በምስራቅ ጎጃም ዞን በአዋብል ወረዳ በእጅት ባህል አምባ ቀበሌ ትናንት በመሬት መንሸራተት ምክንያት በሰብሎች እና በእምነት ተቋማት ላይ ጉዳት መድረሱን ተገልጿል። የመረዳው ኮሚኒኬሽን ጽሕፈት ቤት እንደገለጹት በተለይም በእጅት ገብርኤል ቤተክርስቲያን ጨምሮ በሰብል ላይ የደረሰው ጉዳት ከፍተኛ ነው። የኢትዮጵያ መንግስት በአስቸኳይ ጊዜ አዋጅ አውጆ በኤርትራ ላይ ድንገተኛ ዘመቻ ሊያደርግ እንደሚችል አፍሪካ ኢንስቲትዩሽን የተባለው ሚዲያ ዘግቧል። ይህ ዘገባ ተከትሎ የንስር አማራ ግምገማ እና ጥሪ አቅርቧል። የአብይ አህመድ መንግስት በአስቸኳይ ጊዜ አዋጅ በማወጅ ኤርትራ ላይ ጥቃት ለመሰንዘር አቅዷል ተብሏል። ይህንንም ዘገባ ለማስተባበር ኮማንዶ ፖሊስ ተቋቁሟል ሲል አፍሪካ ዩኒየን ዘግቧል። በተጨማሪም የመንግስት ኃይሎች በአፋር ክልል በኩል ወደ ኤርትራ ግዛት በመግባት ትንኮሳ እየፈጸሙ መሆኑን መረጃዎች ያመለክታሉ። ንስር አማራ ባወጣው መግለጫ የኢትዮ ኤርትራ ጦርነት እውን ከሆነ የሁለት ወገን ደጋፊዎች በየክልላቸው ውክልና ጦርነት በማድረግ መሳሪያ ሊያዘጋጁ እንደሚችሉ ስጋቱን ገልጿል። በመሆኑም ይህ ጦርነት እንዳይፈጠርም በጽናት እንዲሰራ ጥሪ አቅርቧል። ጦርነቱ አይቀሬ ከሆነ ግን ፋኖ አስቀድሞ በማዘጋጀት አማራ የማይጎዳበትን እና የሚያተርፍበትን መንገድ እንዲቀይስ አሳስቧል። እንዲሁም ኢትዮጵያ ከዚህ ስርዓት ነፃ የምትወጣበትን መንገድ እንዲመቻችም ጥሪ አቅርቧል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ አፄ ይኩኖ አምላክ ኮር የ7
ለ7 ክፍለ ጦር ለ4 ተከታታይ ቀናት ባደረገው ውይይት ነባርና አዲስ አመራሮችን በመገምገም በድጋሚ መምረጡን አስታውቋል። ይህ የአመራር ለውጥ የተደረገውም ከዚህ ቀደም የክፍለ ጦር አካል የነበሩ አንዳንድ አመራሮች ወደ እዙና ኮሩ በማደጋቸው ምክንያት የተፈጠረውን ክፍተት ለመሙላት ነው። የአመራር ምድቦችን በፋኖ ከፍተኛ አመራሮች ኢንጂነር ደሳለኝ ሲያስብ ሸዋ፣ አርበኛ ኢሳያስ ደመቀና ባዩ አለባቸው በተገኙበት ሲከናወን አዲስ የተመደቡት አመራሮች የሚከተሉት ናቸው። የ7 ክፍለ ጦር ዋና መሪ ፋኖ ደመላሽ ደመቀ፣ ወታደራዊ አዛዥ አረጋው ሙሉነህ፣ ምክትል አዛዥ ኦፕሬሽን እሸቱ በቀለ፣ ምክትል አዛዥ አስተዳደር እንዳለ ሸዋዬ፣ ዋና ዘመቻ መምሪያ ነጋ ንጉሴ፣ ምክትል ዘመቻ ጌትነት ንጉሴ፣ ምክትል አዛዥ ሎጂስቲክ ታሪኩ አየለ፣ ኦርዲናንስ ታምራት አመሻው፣ ቀለብና እደላ የምሩ ግዛቸው፣ የሕክምና ቡድን መሪ ይገርማል ከፍያለው፣ ድርጅት ጉዳይ በለጦ ጋሻለው፣ ፖለቲካ ዘፋኝ ዳዊት ገብረ ማርያም፣ ፋይናንስ ከበደ ሀብቴ፣ ሪፖርተር ዝናቡ በቀለ፣ አስተዳደር ጉዳይ አባተ መስፍን፣ አደረጃጀት ንጉሴ መለሰ። አዲሶቹ አመራሮች የሥራ ቃለ መሐላ በመፈጸም ኃላፊነታቸውን ተረክበዋል። የሰሜን ወሎ ዞን የወልዲያ ከተማ አስተዳደር የታላቁ የህዳሴ ግድብን መመረቅ ምክንያት በማድረግ ለብልጽግና ፓርቲ ድጋፍ ሰልፍ ለማድረግ ሲዘጋጅ ሰልፉን ለማስኬድም በዛሬው ዕለት በርካታ ሰዎችን በጅምላ ማፈሱ ተሰማ። ወጣቶችም አዋቂዎችም የባጃጅ ሹፌሮችም እና በመንገድ ላይ የተገኙ የቀን ሰራተኞች ጨምሮ በርካታ ሰዎች ያለ ፍርድ ቤት ትዕዛዝ ታፍነዋል። ተሽከርካሪዎች ላይ በግዳጅ የድጋፍ ባነሮችን ተለጥፈዋል። እንዲሁም የመንግስት መኪናዎችን፣ ሞተር ሳይክሎችን በአደባባይ በመዞር ለሰልፍ ቅድመ ሙከራ አድርገዋል። ለነገሩ ሰልፉ የሴፍቲኔት ተጠባቂዎችንም የባጃጅ ሹፌሮችንም እና የመንግስት ሰራተኞችን በግድ እንዲሳተፉ መመሪያ ተሰጥቶታል። ይህ ሰልፍ መንግስት በአደባባይ ያወጣቸውን የህዝብ ተቀባዮች በግዳጅ ለማግኘት የሚደረግ ሙከራ በመሆኑ ህዝቡ በሰልፉ ላይ እንዳይገኝም ጥሪ ቀርቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 2ኛ ዞብል አምባ ክፍለ ጦር መስከረም 4 ቀን ደማቅ የተሃድሶ ዝግጅት ማካሄዱን አስታውቋል። ዝግጅቱን በህልውና ትግል ለተሰዉ ሰማዕታት ክብር ለመስጠት፣ የቆሰሉ ታጋዮችን ለማበረታታት እና የትግሉ መሪዎችንም ለመሸለም ያለመ ነበረ። ዝግጅቱ በክፍለ ጦሩ አዛዥ አርበኛ ሀብተ ማርያም መኮንን የእንኳን ደስና መጣችሁ ንግግርና በኮር 2 ዋና ሰብሳቢ አርበኛ ረዳ ውባንተ አባ አዝማራው የመክፈቻ ንግግር ተጀምሯል። በክፍለ ጦሩ የፖለቲካ አመራሮች አርበኛ ሻምበል አሌ ዞብል አምባ ክፍለ ጦር ከሰሜኑ ጦርነት እስከ አሁኑ የአማራ ህዝብ የህልውና ትግል ያሳለፈ ጉዞ ቀርቧል። ትግሉን እየመሩት ያሉ የሻለቃ የክፍለ ጦርና የኮር አመራሮች ተሸልመውና ተበረታተዋል። በኮሎኔል ሞገስ ዘገየና በኮር 2 ወታደር ዋና አዛዥ አርበኛ አለሙ ገብሩ የቀጣይ የትግል አቅጣጫ ተሰጥቷል። ዝግጅቱን በአርበኛ ኪሮስ ደርቤ በሚመራው አምባሰል ባንድ ታጅቦ በደማቅ ሁኔታ ተጠናቋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ ጃዊ መተከል 4ኛ ክፍለ ጦር የአባይ መተከል ብርጌድ አባላት በመንግስት ኃይሎች ላይ በተፈጸመ ጥቃት የዞን አመራሮች ጨምሮ 7 ሰዎችን እንደገደሉ አስታውቀዋል። ጥቃቱ የተፈጸመው መስከረም 5 ቀን ከወርቅሃ እና መንደር 29 ከተባሉ አካባቢዎች መካከል በተደረገ ደፈጣ ነው። በዚህ ጥቃት ፈረደ ቸኮል የደበቅ ሊቀመንበር የነበረ
3 የአድማ ብተና አባላት ሙሉ ታገል፣ ጌትነት አቤ እና አንዳለው አጥናፉ እና 3 ሚሊሻ ተገድለዋል። በጠቅላላ 7 የመንግስት ኃይሎች መደምሰሳቸው የተገለጸ ሲሆን 3 ክላሽንኮቭ ጠመንጃዎችን መማረካቸው ተገልጿል። የአማራ ክልል ትምህርት ቢሮ የግዕዝ ትምህርት እንዲጀመር ባደረጉት የቡድኑ አሽቃባጮች ጨምሮ አንዳንድ የኦዴፓ ደጋፊዎች ተቃውሞ እያሰሙ ነው። ጽሑፉ የቡድኑን አሽቃባጮች ተቃውሞ እንደ የመደመር ሊግ መግለጽ እና አስተያየታቸውንም በመተቸት ግዕዝ ቋንቋ የበርካታ ሊቃውንት የነገስታት መፈለቂያ መሆኑን ያትታል። ግዕዝ ሙቷል የሚለው አስተሳሰብ የጥላቻ እና የድንቁርና ውጤት እንደሆነ ይገልጻል። የቡድኑ ዋቅጅራ አስተሳሰብ በአማራ ክልል ውሳኔ ላይ ጣልቃ ለመግባት እንደሞከረም ይታቻል። ጽሑፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በእንደዚህ አይነት ጉዳዮች ላይ የሰጠውን ምላሽ ባለመኖሩ ቅር እንደተሰኘም ይገልጻል። የላቲንን ፊደል በመጠቀም የኦሮሚያ ቋንቋን ለመጻፍ ለሚሞክሩ ሰዎች የግዕዝን ፊደል ማናናቅ ያልተገባ መሆኑን ያመለክታል። ጽሑፉ እንደሚጠቁመውም የግዕዝ ቋንቋ የቤተ ክርስቲያኗ የሥርዓተ አምልኮ ዋና መሠረት እንደመሆኑ መጠን ይህንን የመሰሉ ተቃውሞዎች ለምን እንደተነሱ ማወቅ ይገባዋል ሲል ይደመድማል። የአፋሕድ ሸዋ ጠቅላይ ግዛት ዕዝ ባወጣው መግለጫ በሸዋ ሮቢት ከተማ ውስጥ ባሉ የመንግስት ኃይሎች ላይ ጥቃት መፈጸሙንና ምርኮኞችም መለቀቃቸውን አስታውቋል። በተጨማሪም በደብረ ታቦር በሀገር ሽማግሌ ላይ የተፈጸመውን አፈሳ አውግዟል። መስከረም 5 ቀን ንጋት ላይ የአፋሕድ ሸዋ ጠቅላይ ግዛት ዕዝ ቃኝ ኃይል የሆኑትን ንስር ሻለቃ በሸዋ ሮቢት ከተማ በዋንዛ 7 ቀበሌ የሚገኘውን የመንግስት ጦር ምሽግ ላይ ሰርጎ ገብቶ ድንገተኛ ጥቃት ሰንዝሯል። በጥቃቱም የመንግስት ጦር ከፍተኛ ጉዳት ደርሶበታል። አንድ ሙሉ ሻለቃ እንደተበተነ ተገልጿል። የሟችና የቆሰሉ ቁጥር እየተጣራ ነው። የአፋሕድ ሸዋ ጠቅላይ ግዛት ዕዝ በአዲስ ዓመት ዋዜማ ተይዘው የነበሩ የመንግስት ወታደር አባላት በምህረት መፍታቱን አስታውቋል። በመግለጫው ላይ ምርኮኞቹ ተገቢውን እንክብካቤ እና ሰብአዊ መብታቸውን በሚያከብር መልኩ መያዛቸው ተጠቁሟል። ይህም የአፋሕድን የጦርነትና የሰብአዊ መብት ሕጎችን እንደሚያከብር አመላካች መሆኑን ተገልጿል። የብልጽግና መምሪያ በፋኖ ስም ባሰማራው ሕገ ወጥ ቡድን በደብረ ታቦር ከተማ የሀገር ሽማግሌ የሆኑ አቶ አምሃ አሰፋ መታገታቸውን አፋሕድ በሐዘን አውግቷል። መግለጫው እውነተኛ ፋኖዎችን ዘረፈ እና ጥቃት ከማድረግ የጸዱ መሆናቸውን ገልጿል። ይህንንም ተግባር እንደ መንግስት የፖለቲካ ሙከራ ይቆጥረዋል። አገዛዙ የፋኖን ሞራል ለመንካት በሃይማኖት በዓላት ዘረፋ እንደፈጸመ፣ ምሁራንንም እንዳስጠቃ እና ባለሀብቶችንም እንዳፈነ ገልጿል። የአፋሕድ ይህንን ተግባር ለማስቆምም አምርሮ እንደሚታገል አስታውቋል። እንዲሁም ይህንንም ተግባር የፈጸሙ ግለሰቦችንና ቡድኖችን ለመለየት የመረጃ ክፍሉ ምርመራውን እንደሚያደርግም መሆኑን ገልጿል። መረጃዎች ያላቸውን አካላት ጥቆማ እንዲያደርጉም ጥሪ አቅርቧል። በመጨረሻም አፋሕድ ለአቶ አምሃ አሰፋ በሰላም ወደ ቤታቸው እንዲመለሱ የተቻለውን ሁሉ እንደሚያደርግ ቃል ገብቷል። ባለፉት ቀናት 42 በኢትዮጵያ ሰብአዊ መብት ሁኔታ የሲቪክ ምህዳር መጥበብ እንዳሳሰባቸው ለተባበሩት መንግስታት ድርጅት በጋራ መግለጻቸውን አስታውቀዋል። ይህ መግለጫ ከሚመጣው ምርጫ ጋር ተያይዞ በመሰረታዊ መብቶች ላይ ገደቦች እየተጣሉ መሆኑን ያመለክታል። ሀገራቱ በተለይ ሐሳብን በነጻነት የመግለጽ፣ ሰላማዊ ሰልፍ የማድረግና የመደራጀት መብቶችን
መገደባቸውን ስጋት እንደፈጸመባቸው ተገልጿል። በሲቪክ ማህበረሰብ ድርጅቶች ላይ የሚደረገውን ማስፈራራትና አደጋ እንዲሁም የሲቪክ ምህዳሩን መጠበቅም አሳሳቢ መሆኑ ተጠቁሟል። በገለልተኛ መገኛ ብዙሃንና ጋዜጠኞች ላይ የሚደረገውን ማስፈራራት ስጋት እንደፈጠረባቸው የገለጹት ሀገራቱ ለዚህ ግልጽ ምርመራ እንዲደረግም ጥሪ አቅርበዋል። ሀገራቱም በተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽን ጽሕፈት ቤት በ2024 ዓ.ም በወጣው ሪፖርት ላይ በመንግስታዊ እና መንግስታዊ ባልሆኑ አካላት ከፍታ ያለ የመንግስታዊ መብት ጥሰቶች፣ ጥቃቶችም መፈጸማቸውን መግለጫው ጠቁሟል። የኢትዮጵያ የጤና ባለሙያዎች ንቅናቄ ለመንግስት ያቀረባቸውን ጥያቄዎች ምላሽ ባለማግኘታቸው ዛሬ ሊያደርጉት ያሰቡትን የሥራ ማቆም አድማ ለ2 ወር አራዝመውታል። ምንም እንኳን በደሞዝ ጭማሪና በትርፍ ሰዓት ክፍያ ዙሪያ አንዳንድ መሻሻሎች ቢታዩም አፈጻጸማቸው ገና የማይታይ በመሆኑ መንግስት ለበለጠ ለውጥ በቂ ጊዜ እንዲኖረው መወሰናቸውን ንቅናቄው ገልጿል። የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች የኢትዮጵያ መንግስት በአድማው ላይ የኃይል እርምጃ ከመውሰድ ይልቅ ለጤና ባለሙያዎች ጥያቄያቸውን ምላሽ እንዲሰጥ አሳስቧል። ድርጅቱም መንግስታዊ የጤናውን ዘርፍ ቀውስ ለመፍታት ፍላጎት እንዳለው ለማሳየት ገና እድል እንዳለው ገልጿል። የኢትዮጵያ ሰብአዊ መብቶች ኮሚሽን በተለይም በአማራ፣ ኦሮሚያ ክልሎች በትምህርት ቤቶች ላይ ከፍተኛ ክፍተቶች መኖራቸውን አስታውቋል። በሁለቱም ክልሎች በግጭት ምክንያት በተማሪዎች ላይ ስጋት መፈጠሩን ተገልጿል። በትምህርት ቤቶች ውስጥ በሁሉም ተማሪዎችና መምህራን ላይ ዛቻ፣ ማስፈራሪያና ጾታዊ ትንኮሳ እንደደረሰባቸውም ኢሰመኮ ገልጿል። በብዙሃን ትምህርት ቤቶች የተማሪዎች መጨናነቅና የመጀመሪያ ደረጃ የሕክምና እርዳታ መስጫ ክፍሎች አለመኖር እንደ ትልቅ ችግር ጠቅሷል። ተቃዋሚው የደቡብ ሱዳን ሕዝብ ነፃ አውጪ ንቅናቄ የሽግግር መንግስት መፍራቱን ዛሬ በይፋ አውጇል። ፓርቲው ከእንግዲህ በኋላ ፕሬዝዳንት ኪርን የሚመራውን መንግስት ለመጣል ብቻ እንደሚታገል አስታውቋል። ይህ ውሳኔ የተወሰነውም የፓርቲውን መሪና የሽግግር አንድነትን መንግስቱን ቀዳሚ ፕሮፓጋንዳ የነበሩ ሪክ ማቻር ከስልጣናቸው ከተወገዱ በኋላ የአገዛዙ ክህደት ጨምሮ 3 ክሶችን የቀረበባቸው በኋላ ነው። ፓርቲዎቹ ክሶቹ ፖለቲካዊ እንደሆኑ በመግለጽ ማቻርና ሌሎች የፖለቲካ እስረኞች እንዲፈቱ ካልተደረገ ሁሉም አማራጮች እንደሚጠቀሙ ማስጠንቀቂያ ሰጥተዋል። የአማራ ክልል ትምህርት ቢሮ የግዕዝ ትምህርት እንዲጀመር ባደረጉት የቡድኑ አሽቃባጮች ጨምሮ አንዳንድ የኦዴፓ ደጋፊዎች ተቃውሞ እያሰሙ ነው። ጽሑፉ የቡድኑን አሽቃባጮች ተቃውሞ እንደ የመደመር ሊግ መግለጽ እና አስተያየታቸውንም በመተቸት ግዕዝ ቋንቋ የበርካታ ሊቃውንት የነገስታት መፈለቂያ መሆኑን ያትታል። ግዕዝ ሙቷል የሚለው አስተሳሰብ የጥላቻ እና የድንቁርና ውጤት እንደሆነ ይገልጻል። የቡድኑ ዋቅጅራ አስተሳሰብ በአማራ ክልል ውሳኔ ላይ ጣልቃ ለመግባት እንደሞከረም ይታቻል። ጽሑፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ በእንደዚህ አይነት ጉዳዮች ላይ የሰጠውን ምላሽ ባለመኖሩ ቅር እንደተሰኘም ይገልጻል። የላቲንን ፊደል በመጠቀም የኦሮሚያ ቋንቋን ለመጻፍ ለሚሞክሩ ሰዎች የግዕዝን ፊደል ማናናቅ ያልተገባ መሆኑን ያመለክታል። ጽሑፉ እንደሚጠቁመውም የግዕዝ ቋንቋ የቤተ ክርስቲያኗ የሥርዓተ አምልኮ ዋና መሠረት እንደመሆኑ መጠን ይህንን የመሰሉ ተቃውሞችን ለምን እንደተነሱ ማወቅ ይገባዋል ሲል ይደመድማል።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አሜሪካውያን ዜጎች በኢትዮጵያ ውስጥ በግፍ ሊታሰሩ እንደሚችሉ ጠንከር ያለ ማስጠንቀቂያ በማህበራዊ ሚዲያ ገጽ ላይ አውጥተዋል። ኤምባሲው ዜጎቹ በአሜሪካ የውጭ ጉዳይ ሚኒስቴር ስቴት ዲፓርትመንት የተሰጡ የጉዞ ማስጠንቀቂያዎች በጥብቅ እንዲከታተሉ አሳስቧል። ይህ የማስታወቂያ መልእክት ከተለመደው አጠቃላይ የደህንነት ማስጠንቀቂያ የተለየ ነው። በተለይም በመንግስት የሚፈጸመውን በግፍ የመታሰር አስፈጻሚ ትዕዛዝ መጥቀሱን ስጋቱ ከተራ ወንጀል ወይም ከሲቪል አለመረጋጋት የዘለለ ፖለቲካዊ መሰረት ያለው ሊሆን እንደሚችልም ይጠቁማል። ይህ የአሜሪካ የውጭ ጉዳይ ሚኒስቴር ትዕዛዝ የአሜሪካ መንግስት ዜጎች ያለ ህዝባዊ ምክክር በፖለቲካ ዓላማ ለሚሰሩ ሀገራት ምላሽ ለመስጠት የሚያስችለውን ስልጠና የሚሰጥ ሲሆን ይህ ምላሽም በእርሱ ሂደት ላይ ለተሳተፉ ባለስልጣናት ማዕቀብ መጣልን ሊያካትት ይችላል። ይህ ማስጠንቀቂያም የወጣው በአማራና በኦሮሚያ ክልሎች ከፍተኛ የጸጥታ ችግር በሚታይባቸው የመንግስት ህግ የማስከበር ዘመቻ የሚካሄድበት ወቅት ነው። በተለይም የኢትዮጵያ ትውልድ የሆኑ አሜሪካውያን ዜጎች ወደ እነዚህ አካባቢዎች በሚያደርጉት ጉዞ በቀላሉ ሊታሰሩ እንደሚችሉ ስጋት አለው። የኤምባሲውም መልእክት እንዲህ አይነቱን እስር በአሜሪካ መንግስት እንደ በግፍ መታሰር ሊቆጥረው እንደሚችል የሚያስጠነቅቅ ሲሆን ይህንንም ደግሞ በአሜሪካና በኢትዮጵያ መንግስት መካከል የዲፕሎማሲ ውጥረት እንዲፈጠር ሊያደርግ እንደሚችል ይጠቁማሉ። ዘሐበሻ እንደገለጸው ከሆነ የአሜሪካ ዜጎች ማንኛውንም ጉዞ ከማድረጋቸው በፊት የውጭ ጉዳይ ሚኒስቴር ድረገጽ ላይ የወጣውን የቅርብ ጊዜ የጉዞ ማሳሰቢያ እንዲመለከቱ ይመክራል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር አንደኛ አሳምነው ክፍለ ጦር 5ኛ ሻለቃ መስከረም 5 ምሽት ላይ በወልዲያ ከተማ ውስጥ የተንቀሳቀሰው ኦፕሬሽን ድል ማድረጉን አስታውቋል። በአርበኛ ዘውዱ ዘመላክ የሚመራው 5ኛ ሻለቃ ከምሽቱ 5 ሰዓት ላይ ወደ ከተማዋ ዘልቆ በመግባት በፓትሮል ላይ የነበሩ የአድማ ብተና አባላት ሙሉ በሙሉ ደምስሷል። የመንግስት ኃይሎች በሽንፈታቸውም ተበሳጭተው በንጹሃን ላይ የበቀል እርምጃ ወስደዋል። አንድ የግል መኖሪያ ቤትን በድሮን በመደብደብ የንጹሃን ጉዳት እንዲደርስና ቤቱ እንዲቃጠልም አድርገዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ 1ኛ ክፍለ ጦር ታደረ ሙሉነህ ብርጌድ በመስከረም 6 ባወጣው መግለጫ 3 ዋና ዋና ነጥቦችን የያዘ ማስጠንቀቂያ አውጥቷል። ብርጌዱ በሚያስተዳድረው አካባቢ ያለ ህጋዊ ፍቃድ ወይም ድርጅታዊ ተልዕኮ በግል ሆነ በቡድን የሚንቀሳቀሱ ታጣቂዎች በአፋጣኝ አካባቢውን ለቀው ወደ መጡበት እንዲመለሱ አሳስቧል። ይህንንም ካላደረጉ ወንጀል ለመከላከል በቀጥታ እርምጃ እንደሚወሰድባቸውና ለሚደርስባቸው ጉዳት ኃላፊነት እንደማይወስዱ ገልጸዋል። ከግል ጥቅማቸው በመነሳት ከመንግስት ጦር ፈርሶ የሚወጣውን ወታደር ከድርጅታዊ መመሪያ ውጪ የሚያስተናግዱና በካምፕ ውስጥ እንዲቆዩ የሚያደርጉ ግለሰቦች መኖራቸውን ብርጌዱ አረጋግጧል። ፋኖ ሰላምን የመረጠው በሰብአዊ የሚቀበል እርቢተኛው ግን በግንባር የሚደርሰውን መርሃ ላይ የተመሰረተ ኃይል መሆኑን ገልጿል። በመሆኑም ያለ ብርጌዱ እውቅና የከዱ ወታደሮች በቤት ማስመጥ የያዙትን መሳሪያ መውሰድ ወይም ማንኛውንም ንብረታቸውን መውሰድ የተከለከለ ነው። ይህ መመሪያ የሚጥስ ማንኛውም አካል ላይ የማያዳግም እርምጃ እንደሚወስድ አስታውቋል። ከብርጌዱ ቀጠና ውጪ ሆነው ጠላትን አስከድተው ለመውሰድ ጥረት የሚያደርጉ የፋኖ አባላት ብርጌዱ ህጋዊ ትዕዛዝን ያላቸውን አካላትን ለመተባበር ዝግጁ መሆኑን ገልጿል። ነገር ግን ያለ ህጋዊ ትዕዛዝ ጠላትን አስከትቶ ለመውሰድ ሲሞክር የሚገኝ ማንኛውም ግለሰብ ወይም
ቡድን ላይ ለሚወሰደው እርምጃ ኃላፊነቱን እንደማይወስድ ገልጿል። የብልጽግና ፓርቲ በታላቁ ኢትዮጵያ ህዳሴ ግድብ መመረቅ ምክንያት በደንበጫ ከተማ የድጋፍ ሰልፍ ለማድረግ ሲሞክር በከተማዋ በሚገኙ የመንግስት ኃይል እና በፋኖ መካከል በተደረገ ግጭት 2 ንጹሃን መገደላቸውን እና 5 ሰዎች ደግሞ መቁሰላቸውን ዘገባው ያመለክታል። ዘገባው እንዳመለከተው የመንግስት ኃይል የዕለት ተዕለት ተግባራቸውን ለማከናወን የተንቀሳቀሱ የደንበጫ ከተማ ነዋሪ በዱላ በመደብደብና በመጎተት ለድጋፍ ሰልፍ እንዲወጡ ለማስገደድ ሞክሯል። በዚህም ወቅትም የፋኖ አባላት በወሰዱት እርምጃ ሰልፉ ሊካሄድ አልቻለም። ይህንንም ተልዕኮ የብልጽግና ኃይል የበቀል እርምጃ በመውሰድ በንጹሃን ላይ ጥቃት አድርሷል። የደንበጫ ከተማ ነዋሪ የሆኑ 2 ሰዎች በግፍ ተገድለዋል። 5 ተጨማሪ ሰዎች ላይ ከባድ ጉዳት ደርሷል። መንግስትም በፋኖ ላይ ድል ያደረገ ለማስመሰል በንጹሃን ላይ የሚደርሰውን ጥቃት ፋኖ አድርጎታል በሚል ዘገባ እያቀናበረ መሆኑን ዘገባው ያመለክታል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በሰሜን ወሎ ዞን ጃራ ማሰልጠኛ ካምፕ ላይ ድንገተኛ ጥቃት በመፈጸም ካምፑን ሙሉ ለሙሉ መቆጣጠሩን አስታውቋል። ጥቃቱን መስከረም 5 ቀን ከሌሊቱ 10 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ከ35 ድረስ በሀብሩ ወረዳ ቀበሌ 24 ጃራ ማሰልጠኛ ካምፕ ላይ ተፈጽሟል። የፋኖ ባለሽርጡ ክፍለ ጦር አባላት ካምፑን በመክበብና ሰርጎ በመግባት ጥቃት አድርሰዋል። ፋኖ በመቶዎቹ የሚቆጠሩ የመንግስት አድማ ብተና፣ ሚኒሻ እና መከላከያ አባላት መደምሰሱን ማቁሰሉን መማረክ ችሏል። የመንግስት ኃይሎችን በብዙ አምቡላንሶችና በ5 ኦራል ተሽከርካሪዎች ቁጥራቸው ያልታወቀ ወታደሮች ወደ አፋጎ ክልል ፍራ ከተማ ማጓጓዛቸውን ፋኖ ዘግቧል። የባለሽርጡ ክፍለ ጦር ቃል አቀባይ ፋኖ መሐመድ ሞገስ ፋሽስቱ ብልጽግና መንግስት ወጣቶችን እና የጎዳና ተዳዳሪዎችን በግፍ አስገድዶ በማሰልጠን ስልጣኑን ለማስጠበቅ እንደሚሞክር ገልጿል። በመጨረሻም የአማራ ህብረት ህልውና ትግል ድል እስከሚመጣ ድረስ ተጠናክሮ እንደሚቀጥል አሳውቀዋል። ስለዚህ ዘገባ የእርስዎ አስተያየት ምንድነው? ሐሳቡን ኮሜንት ላይ ያካፍሉን። ይህ ቪዲዮ ከወደዱት ላይክ በማድረግ ለሌሎች እንዲደርስ ሼር በማድረግ እንዲሁም ቻናላችንን ሰብስክራይብ በማድረግ ድጋፎን ያሳዩን። መዳረሻችን ድልና ነጻነት የሆነው የአማራ የህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። የህልውናውን ተጋድሎ በሚዲያ ዘርፍ የሚያግዘው ዜና ሰሚ ቻናሎች ነበርን።